ሰላም ሰላም ውድና የተከበራችሁ የኛ የላምባቲው ቤተሰቦች እንደምን አላችሁልን? እኛ ደህና ነን። ያው ዛሬ አብርሽና ሩታ የራሳቸውን ምላሽ ሊሰጡ ተገኝተውልናል። እንግዲህ ምን እንደሚሉ አናውቅም። ሁሉ ነገር የሚናገር ይመስለኛል። አብርሽ በራሱ ወገን ያለውን እውነታ ፍርጥርጥ አድርጎ የሚናገር ይመስለኛል። ምክንያቱም ሁላችንም የምናውቀው ነገር ነው። አይ ቲንክ የሚናገረው ነገር እኔ አዲስ ነገር ነው ብዬ አላስብም። ምክንያቱም የዛሬ 2 ዓመት እንዳቆሙ ምናምን ነው እኔ የምጠብቀው። ምክንያቱም ያቆሙትም ያኔ ስለነበር ማለት ነው። እኔ አዲስ ነገር ይናገራል ብዬ አላስብም። ምክንያቱም ለማያውቁትም ቢያሳውቃቸው ኖርማል ነው። ምላሽ መስጠቱ ነው እንጂ አሪፍነቱ ከ2 ዓመት በፊት እንዳቆሙ ግልጽ ነው። የምትለቀው ነገር እንኳን የድሮ ነገር ነው። ታውቃለህ፣ ነዚህ እያደረገች ያለችው የድሮ ቮይስ፣ የድሮ ቪዲዮ፣ የድሮ ፎቶ ነው። አንድ እንኳን እኔ ተናግሬያለሁ። ቤተሰቦች አንድ እንኳን በዚህ 1 ዓመት ውስጥ የተደረገ ነገር ካላቸው አሁን 9ኛ ወር ላይ ናት። በዚህ 9 ወር እስከ መስከረም ጀምሮ ያደረጉት አንድ ፎቶ ወር የሆነ ነገር ካላት ታሳየን። የላትማ አንድ ፎቶ። እስኪ በዚህ 9 ወር ሙሉ ከባልሽ ጋር አንድ ፎቶ ከሌለሽ ከፍቅረኛሽ ጋር አንቺ ፍቅረኛው አይደለሽም ማለት ነው። ዝም ብለሽ ነው ሁሉም ማለት ነው። እስኪ ነዚህ ያሳየን ታሳየን። የላትማ እኔ እንደውም እየመሰለኝ ያለው እንኳን የዚህ ዓመት የዛኛው ዓመት ራሱ ያለ እየመሰለኝ ያለው የላትም። የዛሬ 2 ዓመት ያቆሙት ነገር ነው። የዛሬ 2 ዓመት የቆሙ ፍቅር ምን አታመጣው እንግዲህ ከምንም ተነስታና ነዚህ አሪፍ እንትን ነው። አዲስ አበባም ልትሄድ ወስናለች። እንግዲህ ስለሱ ምላሽ ከሰጡን እንሰማለን። እስኪ %25 ትክክል ሊሆን የሚችለው ዱባይ ያለ ማውራታቸው ፍቅረኛ እንደነበሩ ፎቶዎቹ ምናምን ይመስለኛል። አይ ቲንክ 25% ትክክል ትሆናለች አለ። 75% ደግሞ አሁንም ምናምን ውሸት ነው ክዱኛል ምናምን የምትለው ነገር ውሸት ነው እንደማለት ነው። ያው እኔ አሁን ዛሬ ላይ ስለሱ ወጥቼ መናገር ይኖራል ያሳፈረኛል ነው። ይሄ ያለፈ ጉዳይ ያለፈ ህይወት ስለሆነ ማለት ነው። እና ተወርታ ጋር ተናወራ ለምን መሳሰት ወጥተክ ለምን ፈራክ? ትናንትና ማይከርከል ምናምን ቪዲዮ ላይ ለምን ኦዲየንስ መሳሰት ለምን ኤክስትራክቱ መንገደኛ እንኳን እንድትረዱት ቢደውልላችሁ ወይም ቢሆን ኪት ቢደውልላችሁ መልሳችሁ ደውላችሁ ምን ላድርግ ምን ልታደርጋላችሁ? እኔ ይሄንን ሐሳብ የሆነ ቪዲዮ ላይ ተናግሬዋለሁ። ቤተሰቡ መደወሏ ነው በቃ እሷ ደወለች ሲፈልገው፣ ምክንያቱም አለቀቃትም ሊሆን ይችላል። የሱ ማንሳት ወይ እሱ የሆነ ነገር ማለት ሊገርማችሁ አይገባም ብያለሁ። እንዴ እናንተ ጥሩ ጊዜ ያሳልፈዋል፣ ጥሩ የፍቅር ጊዜ እንዳሳለፉ ፎቶአቸው ይናገራል። ነፂና አብርሽ እንዴ የሆነ ተቸግራቢው ሊረዳት ማንሳት ወይ መደወሉ ምንም አዲስ ነገር እኮ አይደለም። የማታውቁትም ሰው ተቸግሮ ብታገኙ ትረዱታላችሁ። አረ እንደዚህ አብራ የኖረች ማለት ምን ጊዜ ያሳለፉ በፍቅር የኖሩ ሰዎች እንዴት ስልክ አለማንሳት ማለት አብርሽ ልክ ነው ያደረገው። አሁን ምንም አዲስ ነገር የለውም። ቤተሰቦች የምታካብዱ ወይ ደግሞ ሩታም የምታካብዱ ከሆነ በዚህ ጉዳይ የምር ትረጅ ይገባል። ምክንያቱም አንቺ ኤክስ ካለሽ ኤክስሽ ሰላም ልትይዝ ይችላልሽ መንገድ ላይ ለምን ሰላማችሁ ሊልሽ አይችልም። ወር ደግሞ እኔ እንጃ ብቻ በብዙ መንገድ ተተረጎም ይችላል። ግን ኖርማል ነው ይሄ ኖርማል አየችበትም አዲስ ነው። በጣም እየተረዳ ያለሁት ይሄ ነገር አብርሽን በጣም እየጎዳው እንዳለ ያስታውቃል። ንግግሩ ሆነ ፊቱም ራሱ ያስታውቃል። በጣም እየጎዳው ነው ይሄ ነገር። ምክንያቱም እዛ ጋር ፍቅረኛው ሚስቱ የልጁ እናት እንግዲህ እየተጎዳችበት ነው በዚህ ጉዳይ። እሱ ማብራት እየተጎዳ ነው ቤተሰቡ። እና ደግሞ አብርሽ ማለት ሲናገር የሆነ እውነት ያለው ሰው ይመስላል። ሲጀምር ነው በቃ ነው ብዬ ነው የማስበው። ማለት ምናቀውም ታሪክ ስለሆነ ነው። ምንም አዲስ ነገር እኮ የለውም። ቢያንስ የሚመስል ነገር አለው። እንደነዛ ውሸት አይደለም። ለሩታ ስንት ነገር የከፈለላት ቤተሰብ ተጣልተው ምን ብለው እስከሚሄድ የደረሰ ፍቅር እንዲህ እንደቀለል ለማፍረስ መሞከር በጣም ከባድ። ኧረ አውራ አብርሽ ተናገር። የምር አብርሽማ ይናገራል። እሺ ለካቷ ሊከብ ያደረገች ነበር። ይሄንን በሙሉ ነገር ደግሞ ያላቀው ነገር እንደዚህ የሁሉ ታሪክ ተቀምጦ እንደጠበቀኝ ማለት ነገር የለም። እኔ ስልካቸው አውርቻለሁ ግን ሰው ራሱ ሊከታል ላይ ይሁን ነገር ለምን አስፈልገሽ? ይኸውልህ ሪካርድ ከአብርሽ ጋር ያወራችሁን እንትን ቮይስ ቀርታ ለሩታ መላክ ለምን አስፈለገ?
ለምን ይሄንን ማለት ሩታ ማገናዘብ ያለብሽ ነው። ታርጌት የተደረግሽው አንቺ ነሽ። ታርጌት ተደርገሽ የሆነ ነገር የተላከልሽ ቮይስ የተላከልሽ ያለው ላንቺ ነው እየላከችልሽ ያለችው። ለምን ለኦዲየንስ ለአጠቃላይ ለኦዲየንስ እንዲፈርድ ለኦዲየንስ አትለቀውም ነበር? ደህና ነገር ቢሆን አንቺ ትንሽ ነገር እንደሚጎዳሽ ገብቷል። ባብርሽ ትንሽ ነገር እንደሚጎዳሽ ባብርሽ ሴንሲቲቭ እንደሆነሽ ስለምታውቅ ነው ላንቺ ታርጌት አድርጋ አንቺ ላይ የምትልከው አንቺ ለመጉዳት የምትጠራው እንጂ ለሁሉም ለኦዲየንስ ይሄ ያማራል ነበር። የጠላት ስራ ነው በቃ ያደረገው የጠላት ስራ ነው በቃ። አንዳንድ ሰው ሲያመቻች አስበዋል ወደ እንትኑ ወደ ክፋቱ መስመር ሲያስገባ እንደዛ ነው። አይጠበቅም ዘመር ከነዛ አይጠበቅም። እስከዛሬ ድረስ ፋይሎችን አስቀምጣለች ወደ ሊና ፎቶ የስንት ዓመት ፎቶ ትንሽ ነገር አብረን ከሆነ ማለት ነውና ይህ 2 ዓመት ሙሉ እኔና ሩታ ብዙ ነገር አሳልፈናል አብረን። ያኔ ከፋሚሊ ጋር ግጭት ተፈጥሮ ምን አለ ከዛ ባለፈ ደግሞ እኔና እሷ አንድ ቤት ውስጥ ስንኖር እንዲሁም የተለያየ ነገሮች ስናሳልፍ እችል ታያለች ማለት ነው። በቃ እኛም ያለው እኮ ያ ነው። እስከዛሬ ፍቅረኛ ነው እያልሽ ነው አይደል? ነዚህ እስከዛሬ ፍቅረኛ ነው እየፎገረ የነበር ነው ያልሽው። ሲሳሳሙ አይተናል። ቡታጀራ ላይ እንኳን አዲስ አበባ ገና ሳይወጡ ይሁን የሚያሳልፉት ነገር ያው ሁሉ ነገር እያየሽ እንዲዝም ለምን አትጠይቂም? ለምን አትይም? እንደሚስማት እህቱ ወይ ደግሞ የሚያሰራልሽ ስለሆነች ነው። ምን ማለት ነው ይሄ? በቃ እያልን ያለ ነው። እውነት የላትም ምን ብለን የምንከራከረው እናንተም እውነት አላት ብላችሁ የምታስቡ ሰዎች እስኪ በምን እንደምትከራከሩ አላውቅም። ሲሳሳሙ ማስቆም ያልቻለች ፍቅረኛ አይደለች እንዴ? ያመረ በዚህ አጋጣሚ አብርሽ ክበርልን። በቃ እንደዚህ ተበላ እውነቱን ቁጭ ስላደረክልን ክበርልን። አንተ ትልቅ ሰው እስከዛሬ ለኔ የምታደርገኝ ከሆነ እነዚህ በሙሉ ነገሮች ሲከሰት መምጣት ትችል ነበር። መፍታት ያለበትን ችግር መጀመሪያ ፈቶ ነው ሌላ ህይወት መጀመሪያ ያለበት ብዬ አስባለሁ እንደኔ። ስለዚህ ድጋሚ ያ ህይወት መጥቶ የሚረብሸው ከሆነ ይሄ ተፈጥሯል ብሎ መናገር ነው እንደኔ። ድብቅ መሆን አስፈላጊ ነው ብዬ አላስብም። ይኸውልሽ ሩታ እዚህ ጋር ያልተግባባው ነገር ፈቶ ነው የመጣው። ሳይፈታ መጥቶ ምናምን አይደለም የሁሉ ነገር እየተፈጠረ ያለው። በሰላም የሚያግባባ ነገር አልተፈጠረም። በሰላም ነው የተለያየ ነው ብሏል። በሰላም ከመለያየትም አልፎ መንገድ ላይ ሳናገኝ ኖርማል እንደሚታወቅ ሰው ሰላም ተባብለን ነው የምንተላለፈው እያለ ነው። ሰው ፈቶ ነው የመጣው በሰላም በቃ በንግግር ፈቶት ተነጋግሮ ነው የፈታው። ሰው እዚህ በላይ ምን ያህል ምንም ከሱ ጥፋት አይደለም እንዴ? ማንም ሰው እንዲያውም እንደዚህ አያደርግም እንዴ? በክብር እሷን እንትን ብሎ ምናምን አይመጣው። ማናችንም እኮ ማለት ፍቅረኛ ከነበረን በፊት ፎቶ እንነሳለን። ያ ፎቶ ወይ ደግሞ ቮይስ ልልኩላት ትችላላችሁ። የምታፈቅሯትን ሴት እወድሻለሁ፣ አፈቅርሻለሁ፣ የዲናት ምናምን ልትሉ ትችላላችሁ። ያ ቮይስ ተቀምጦ እስከዛሬ ድረስ ዛሬ ማውጣት ተገቢ ነው ብዬም ስለማላምን የድሮ ፎቶ አውጥቶ ምናምን በቃ ከፍቅረኛ ጋር ሩታ አትረጅም። ከፍቅረኛሽ ከአንቺ የድሮ ፍቅረኛ ካለሽ ፎቶ ይኖራችኋል። ያ ፎቶ መጥቶ ሲጠቀምበት የድሮ ፍቅረኛሽ ምንም የምታረጊው ነገር አይኖርም። አንቺ ለተንኮል ነበር አትይማ ለተንኮል ነው። ሳይፈታ መጥቶ አይደለም አብረሽ ፈቶታል፣ ግን ተጠቀሙበት ነው ያረግ እንደዚህ እኮ ተፈጠረ ብዬ እንደማናገረው ሁሉ ወይም ደግሞ ይሄ ሆነ ብዬ በዛው ሰዓት በዛው ታይም ችግሮችን ሶልቭ ለማድረግ እንደማወራ ሁሉ ለምን እሱ እንደዛ መሆን አቃተው፣ ለምን እኔ ጋር ግልጽ መሆን አቃተው ብዬ ነው ያሰብኩትኝና አይ ቲንክ እሱም እያለ ያለው ደስ የሚለው ፓርት ማለት ነው። ሰሩታ ግልጽ አይደለም ለማለት የሚያስደፍር አይደለም። ካንቺ ጋር ሆኖ እያለ ግልጽ ያልሆነልሽ ነገር ቢሆን የምር ግልጽ አይደለም አብረሽና ነበር። ስላለፈ ግን ማውራት ተገቢም አይደለም። እንትና ፍቅረኛ እንዲነበረች እንዲያሳልፈናል ምን ይጠቅምሻል አንቺ? አሁን ከዚህ በኋላ ግን አንድ ሴት መታ አብረሽ አፈቅርሃለሁ ምናምን ሞትኩል ምናምን ብላው ነግራው የሆነ ነገር መልሶላት ደባብቆሽ ያቺ ሴት እንደዚህ ያደረገኝ ካንቺ ጋር ሆና ብትል ግልጽ አልሆነላት እየደበቃት ነበር። እንደዚህ ነው እንጂ አብሮሽ ያለውን ነገር ሲደብቅሽ አብራችሁ ኮናችሁ ጀምሮ 2 ዓመት ኦሬዲ ሊሞላችሁ ነው አይደል? በዚህ 2 ዓመት የደበቀች ነገር ቢኖር ልክ ነበር። ሲጀመር ይሄ የወንድነት ባህሪ ነው። ይሄ ግልጽ አብርሽ የወንድ ልጅ ባህሪ ነው ያሳየው ማለት ያገኘውን ሁሉ ለሩታ ሄዶ መንገር ማለት የድሮ ደግሞ ያለፈ ምንም ማውራት ተገቢ አይደለም። ጊዜ መስጠት ላለፈ ታሪክ ግን ደግሞ መፍጠር እንደሚችል እያወቀ ያንን ነገር መጠበቁ ትክክል አይደለም። ኦሬዲ እንደሚፈጥር ከገባው አስቀድሞ ነው በምን ያውቃል ለመፍታት እርምጃዎች መውሰድ ያለበት ብዬ አስባለሁኝና ብዙ ነገሮች ከረፈዱ በኋላ
ነው እንግዲህ ለማስተካከል ዛሬ ላይ የተነሳው ማለት ነው። ይሄ ሁሉ ነገር ሳይፈጠር ማስተካከል ይችል ነበር እና ማለት እዚች ጋር እሱ ፊት ባወራው ኖርማል ነበረ፣ ምንም ችግር አይፈጥርም። እሱ ግን ኮንፈርት እንዲሰማሽ ብሎ ነው ወደ ውስጥ የገባው። እኔ ችግር የለብኝም ማወራውን ፊት ለፊት እያየ ቢረዳኝ። ከዚህ በፊት የሚያወራውትን ነው ደግሜ ያወራሁላችሁ ያለሁት። ምንም የተለየ ሀሳብ የለኝም እኔ በበኩሌ እና ምንድነው እያለኝ ያለው አንድ ደግሞ ያላሳመነኝ ሀሳብ አለ። ሂጄ የተፈጠሩትን ነገሮች መፍታት አለብኝ። ከአሁን በኋላ ችግሩ እኔንም ጭምር ስለሆነ የረበሸኝ መሄድ አይጠበቅበትም። መምጣት ካለባት እሷ ትመጣለች። ይሄ ሀሳብ ስላላስማማኝ ነው ቁጭ ብለን ችግር የለም ትምጣ። ይሄ እሷ መሄድ ያለው ምናምን እያለች የፎከረች ነው። ሩታ መታሲ የትኛው እውነቷን እንደምታጋለጥ እናያለን። ማን እንደሚያፈር ወር የጀመረችው ድራማ ካለ ፕራንክ እያረኳችሁ ነው ብላ ሰርፕራይዝ እንደምታደርገን ምንም ጥርጥር የለም። ከዚህ በላይ በቃ ሩታ ምንም አዲስ ሀሳብ የላትም። በቃ እያለች ያለችው ትምጣ እና እናውራ። አብረሽ አትሄድም ነው በቃ ሄደ ሌላ ነገር ይፈጠራል ነው እያለች ያለችውና ትዳር ላይ እንደዚህ አለመተማመን ግን እኔ ትንሽ ቅር አሰኝቶኛል። ቢመጣ ምንም ሩታ ማለት ቀለል አድርገሽ ማየት አለብሽ። እኔ እንደሚመስለኝ ኖርማል የሚፈጠር ነገር ነው። በቃ ህይወታችን ቀለል አድርጋችሁ ብትመሩ ደስ ይለኛል። ከብዙ ሴት መርጫ ያገባዋት ብዙ ሴት ሳላይቀርቻ አይደለም ከብዙ ሴት ነው አንቺን የመረጥኩት ብሏት ነበር። እንግዲህ እሱ ካልገባት ትምጣና ነፂ ትሄድና አዲስ አበባ ያወሩ። እኛ ከዚህ በላይ ምንም አንልም። ምላሾቻችሁ የሁለታችሁ ምላሾች ደስ ይላሉ። እንደዚህ ቁጭ ብላችሁ ለማውራት መወሰናችሁ ደስ ይላል። ሌላ ምንም አንላችሁም። ቤተሰቦች ለዛሬ ያዘጋጀነው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።